አንዲት እጅግ ሀብታም ቢሊዮነር ሴት አንድ ጠንካራ ውሳኔ አደረገች። ሀብቷን ሳይመለከት እሷን በእውነት የሚወድ የህይወት አጋር ማግኘት ትፈልግ ነበረ። ስለዚህ እውነተኛ የሰው ባህሪን ለመፈተሽ ማንነቷን ደብቃ እንደ ቤት አልባ ሰው ተለውጣ በመንገድ ላይ መለመን ጀመረች። ሙሉ ቀን በመንገድ ዳር ብቻዋን ቆመች። ብዙ ሰዎች አይተዋት ቢያልፉም ምንም እርዳታ አላደረጉላት። ምሽት ላይ ግን ከስራው የሚመለስ አንድ ወጣት አያት። በሁኔታዋ አዘንና በኪሱ የነበረውን $10 ሰጣት። ይህ ቀላል የመሰለ በጎ ተግባር የሴትዮዋን ልብ ነካ። ፈተናውን ለመቀጠል ወደ እሱ ቀርባ ወደ ቤት ለመመለስ $100 ያስፈልገኛል አለችው። ወጣቱ ይህን ሲሰማ በጣም ተጨነቀ። ምክንያቱም $100 ከአንድ ቀን ደሞዙ ይበልጥ ነበረ። ቢሆንም ለራሱ ያስቀመጠውን ገንዘብ በሙሉ ሰጣት። ሴትቱ በጣም ተደነቀች። ውለታውን እንደምትመልስለት ብትነግረውም እሷን እንደ ቤት አልባ ሰው ስለሚያያት በቁም ነገር አልወሰዳትም። በዚያን ጊዜ የወጣቱ ስልክ ጮኸ። የደወለችውም እናቱ ነበረች። ቀደም ሲል ለእናቱ ሀብታም የሆነች የሴት ጓደኛ እንዳለችው በውሸት ነግሯት ነበረ። እናቱም ዛሬ የልደት ቀኗ ስለሆነ የሴት ጓደኛውን ወደ ቤት እንዲያመጣ አጥብቃ ጠየቀችው። ካልሆነ ግን ቤተሰቡ የመረጠለትን ሀብታም እጮኛ ማግባት እንዳለበት አስጠነቀቀች። ይህችን ሴት ግን ለገንዘቧ ብቻ የምትመጣ መሆኗን ስለሚያውቅ ፈጽሞ አይወዳትም ነበረ። እየተጨነቀ ሳለ ከፊቱ የቆመችው ሴት አየ። በአክብሮት እባክሽ የሴት ጓደኛ መስለሽ ከእኔ ጋር ወደ ቤት ትመጪያለሽ ሲል ጠየቃት። ሴቲቱ ከመጀመሪያውን ጀምሮ ስለ ወጣቱ ጥሩ ግንዛቤ ስለነበራት ወዲያውኑ ተስማመች። ነገር ግን በዚያ ልብስ ከሄድኩ ሁሉም ይጠራጠራሉ፣ መጀመሪያ ልብሴን መቀየር አለብኝ አለችው። ወጣቱ ወደ ልብስ መሸጫ ወሰዳት። ንጹህና ውብ ልብስ ከለበሰች በኋላ ውበቷ ፈጽሞ ተለወጠ። ወጣቱ ራሱን እንኳን ማመን አቃተው። ሁለቱም ወደ ቤት ሲደርሱ እናቱ በጣም ተደሰተች። ነገር ግን ደስታዋ ብዙም አልቆየም። በዚያ ጊዜ ሌላ ሀብታም ሴት ወደ ቤቱ ገባች። በእጇ $50,000 እና ቼክና ውድ የቅንጡ መኪና ቁልፍ ይዛ መታ ነበረ። ይሁን እንጂ ወጣቱ ከሌላ ሴት ጋር መሆኑን ስታይ ፊቷ በድንገት ተለወጠ። ወዲያውኑ ይቺ ሴት ማን እንደሆነች ጠየቀች። እናቱም ይቺ የልጄ የሴት ጓደኛ ናት፣ ትልቅ የኩባንያ አለቃም ናት ብላ አስተዋወቀቻት። ይህን የሰማች ሴት በፌዝ እኔ በሁሉም ትልልቅ የንግድ ስብሰባ አገኛለሁ፣ ግን አንቺን በፍጹም አይቼ አላውቅም፣ ውሸታም መሆንሽን ግልጽ ነው ስትል ማሾፍ ጀመረች። ነገር ግን ቢሊዮነሯ ሴት በእርጋታ ፈገግ አለች። እውነቱን ለመግለጽ አልቸኮለችም፣ ምክንያቱም እውነተኛ ባህሪያቸውን ማየት ፈልጋ ነበር። በዚያ መሃል የታጠቡ ዘራፊዎች ቤቱን ለመውረር ሰብረው ገቡ። በአንድ ትልቅ የንግድ ቡድን እንደተላኩ ተናገሩ። የወጣቱ እናት በፍርሃት ተንቀጠቀጠች። ሁሉም ሰው ግራ ተጋባ። ቢሊዮነሯ ግን በመጀመሪያ ማንነቷን ሳትገልጽ እኔ የድርጅቱ የቅርንጫፍ አስተዳዳሪ ነኝ ብላ ልታግዳቸው ሞከረች። ዘራፊዎቹም ግን ንግግሯን ችላ አሉ። ከዚያም በኋላ ወደፊት ተራመደችና በግልጽ ድምፅ እኔ የዚህ ድርጅት ባለቤትና ቢሊዮነር ነኝ አለች። ይህን ሲሰሙ በቤቱ የነበሩ ሁሉ በድንጋጤ ቀዘቀዙ። ከዚያም ስልኳ አንስታ የተቃራኒ ኩባንያ ከፍተኛ ኃላፊዎችን በቀጥታ አናገረች። በጥቂት ደቂቃዎች ውስጥ ሁኔታው ሙሉ በሙሉ ተቀየረ። ዘራፊዎቹም ሽብር ውስጥ ገቡ። ሁሉም ደግሞ በፊታቸው የቆመችው ቤት አልባ መስላ የነበረችው ሴት በእውነት ቢሊዮነር መሆኗን አመኑ።